የጄኬኤስ ደብሊው ላይፍ ካራቴ ቤተሰቦች እንዴት ሰነበታችሁ? ዛሬ ለአዲስ አበባ የካራቴ ስፖርት እድገት ትልቅ የምስራች ይዘንላችሁ ቀርበናል። የጥበብ ስፖርት ለማስፋፋት ጠንካራ ትውልድን ለማፍራት ያለመ አዲስ ካራቴ ዶጆ በአዲስ አበባ በይፋ ከፍተናል። ሰሚት ኮንዶሚኒየም ጊዮርጊስ ኮንዶሚኒየም ያለው ብራንቻችን ነው። ስለዚህ እንኳን መጣችሁ። ስለመጣችሁ ደስ ብሎኛል። ስለምታከብሩኝ፣ ስለምትወዱኝ፣ ስለምወዳችሁ በጣም እድለኛ ነኝ። አመሰግናለሁ። እንኳን አደረሳችሁ። አሰልጣኝ ለተማሪዎቹ የጥበብ ምንጭ ብቻ ሳይሆን የጥንካሬና የጽናት አርአያ ነው። ዛሬ የምናየው እያንዳንዱ የተማሪዎች እንቅስቃሴ የአሰልጣኞች ልባዊ ድካምና ጥረት ይወክላል። አቢ በመምጣት በጣም ደስ ብሎኛል። ክብረት ይስጥልኝ። ከእንግዳው እንግዲህ ከቃሉ ድረስ በመምጣት እዚህ ማረፍ ሲገባው ግን ደግሞ እኔን በማገዝ ተጠምደሃልና በጣም አመሰግናለሁ ጀምዬ። ጌቻው በቃ እኔ ማለት እሱ ነኝ። ስለዚህ ብዙ ነገር እየተጋራ እያንዳንዷን ከጀመርኩበት ጀምሮ ከጎን የነበረ ሰው ነው። በጣም አመሰግናለሁ። ሜሪሻም በጣም ነው ማከብርሽ። ምክንያቱም ሲጀምር ጀምሮ አይዞህ በርታ እያለች የነበረች በጣም ጀግና ክላይንቴም ጓደኛዬም ቤተሰብም ስለሆነች ማለት ነው። ማስተር ደግሞ እዚህ ጋር በጣም ነው የምወድህ ማከብር። ምክንያቱም በኬክቦክስ ትልቅ እውቅና ያለው ሰው ነው። እኔን ደግሞ አይዞህ ጎበዝ በርታ በዚህ ሰዓት መጀመሪያ በጣም አሪፍ ነው እያለ እዚህ ያደረሰኝ እሱ ነው እና በጣም አመሰግናለሁ። ሁላችሁንም የእውነት በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ከዚህ በመቀጠል እንግዲህ ከተጋበዙትም እንግዶች እና ማስተር ከሌሎች አሰልጣኞችም አንደበት የሚሉትን የምንሰማ ይሆናል። ስለተናገርክ በርታልኝ ጀመርክ እንጂ አልጨረስክም። ስለዚህ ወደፊትና ወደፊት ይላሉ የሚጨምረው ነገር በርታልኝ። አመሰግናለሁ። እግዚአብሔር ደግሞ የበለጠ ቆንጆ እንዲያደርግልኝ ነው የምመኘው። ደስ ብሎኛል በጣም ያው ደስታ ሁልጊዜ ደስታዬ ነው። ገና ዛሬ ያልክ እንደሆነ ይሰማኛል። ከዚህ በላይ ከፍ ብለን እንደማየት ተስፋ አለኝ። በዚሁ ቀጥል። ምርጥ አብሮ አደጌ ጓደኛዬ ወንድሜ ነውና ሁሌ ከጎን ነኝ። ደብሊው ላይፍ ጄኬኤስ ደብሊው ላይፍ ካራቴ ማሰልጠኛ ማዕከል በይፋ ዛሬ እዚህ እንግዲህ ያው ተከፍቷል። ሁሉም ነገር ብለዋል፣ ሌሎችም ብለዋል። ሁሉም ተማሪዎች ወደዚህ እየመጡ የአካባቢው ሰው ወጣቶቹን፣ ህፃናቶቹን ተጠቃሚ እንደሚያደርግ እምነታችን ነው። ጎ አሄድ። አመሰግናለሁ። እንዴ ላንተ ከዚህ በላይ ይገባሃል። ከዚህ በላይ